እኛ ጋር እኮ ዝናብ እየዘነበ ነው። ሲገርም እዚህ እኮ ፀሐይ ነው። አሁን ምን እንዳማረኝ ታውቂያለሽ? ምን አማረ? አንቺን አቅፎ መተኛት። ናሽ ቀፈኝ። አንቺ ደግሞ ዝናብ እየዘነበ ነው። ምን ነው ደበረሽ እንዴ? አንተ ደግሞ አይ ዝም እስቲ እኮ ግራ ተጋብቼ ነው። የማይባል ነገር ካልኩ ይቅርታ። አረ ምንም ይቅርታ ያስፈልገው። ግን ስለኔ ያልነገርኩ አንድ ነገር አለ። ንገሪኝ። እሺ አይ ይቅር በቃ ሌላ ቀን ይሻላል። እማትነግሪኝ ከሆነ ማለት ነገር ይባክሽ። አሁኑኑ ንገሪኝ። አሁን የሚነገር ነገር እኮ ስላልሆነ ነው። እሺ በቃ ቻው፣ ስራ ልገባ ነው። ተናግሮ የሚመጣው መቀበል ይሻላል እንጂ ምንድነው እንደዚህ ሰውን ሳስፔንስ አርጉ። አይተውት ግን የሚል ነገር እንዴት እንደሚያናድደኝ። ምን ሆንኩኝ? አይ የሆነ ነገርማ ሆነሃል። እንደዚህ እኮ አልነበር የምታወራኝ። አንቺ ከኔ የምትደብቂው ነገር እንዳለ እያሰቡ ማውራቱ ደስ አይልም። ካንተ የምደብቀው ነገር ኖሮኝ እኮ አይደለም። የምትደብቂው ነገር ከሌለ ለምን አትነግሪኝም? ጊዜው ገና ነው። በቃ እሺ እነግርሃለሁ። እሺ ንገሪኝ፣ እየጠበኩሽ ነው። ድንግል ነኝ። ምን ነው ድንግል ነኝ ያልሽው? አዎ ምን ነው? አንቺማ ድንግል አትሆኚም። አንቺ ነው የመሰልሽ ቆንጆማ በዚህ ድምሽ ድንግል ልትሆኚ አትችይም። ይልቀሉን ተይና ባለፈው ልትነግሪኝ የሆነ ሁሉ ድንግል አይደለም ማለት ነው። ማመን ያለ ማመን ያንተ ፋንታ ነው። እንኳን ኮንድጅ ጋር ልተኛ ይቅርና በቅጡ እንኳን ስሙኝ ያቅ እፈራለሁ። ፍቅር መግፋቴ በስተት ተቻኩዬ ካለ ስም መስጠቴ። እኔ እኮ ግርም የሚለኝ ነገር ምንድነው ታውቃላችሁ? ቆንጆ ስለሆነ ስለዘነጠ ወይም ከሰው ጋር ስለተግባባ ምናምን አንቺማ እንደዚህ አትሆኝ የሚባል ነገር አለ እንዴ? ስንቱ ክብሩን ጠብቆ የሚኖር ሴት አለ እንዴ? ሆ ስለዘነጡ ቆንጆ ስለሆኑ ብቻ ድንግል አይደሉም ይባላል። ኧረ ተው ሞልቷል።